ትዝታ ኢንተርቴይንመንት በሰላም መጣችሁ። ዛሬ የምናወጋው ስለ አንድ ሰው ነው። ስለ አንድ የሙዚቃ አብዮት፣ ስለ ዜማዎች ንጉስና ስለ ኢትዮጵያ ዘመናዊ ሙዚቃ አባት። እሱ ድምፃውያንን ወደ ኮከብነት የቀየረ፣ የሙዚቃ መሳሪያዎችን ንግግር ያስተማረ። ዛሬ በትዝታ ኢንተርቴይንመንት የጥበብ መሐንዲሱን የኤልያስን መልካ የህይወት ታሪክ፣ የጥበብ ጉዞና አሳዛኝ እልፈቱን ወደ እናንተ እናደርሳለን። ኤልያስ መልካ የተወለደው በ1970 ዓመተ ምህረት በአዲስ አበባ በሰባተኛ አካባቢ ነው። ከፕሮቴስታንት ቤተሰብ የተወለደ ሲሆን ይህም የቤተክርስቲያን መዘምራን አባል እንዲሆን አድርጎታል። ኤልያስ የሙዚቃ ህይወቱ መነሻ የነበረው የእግዚአብሔር ቤት ነው። ለጥበብ ያለው ፍቅር የሞቀው እዚያው ከቤተክርስቲያን መዘምራን ጋር ባሳለፈው ጊዜ ውስጥ ነበር። በልጅነቱ በአዲስ አበባ በሚገኘው የያሬድ የሙዚቃ ትምህርት ቤት ተቀላቀለ። ያ መንፈሳዊ መነሻው ለኋለኛው የሙዚቃ ቅንብሮቹ እንዲሁም ለዜማዎቹ ረቂቅነት ትልቅ መሰረት ሆኖታል። ኋላም በያሬድ የሙዚቃ ትምህርት ቤት ተመርቋል። ኤልያስ በሙዚቃ ትምህርት ቤት ቆይታው መሳሪያዎችን መጫወት ብቻ ሳይሆን የእያንዳንዱን መሳሪያ ቃናና ስሜት እንዴት ማዋሃድ እንደሚችል በጥልቀት አጥንቷል። ይህ ሳይንሳዊ ዕውቀቱ ከነበረው የተፈጥሮ ተሰጥኦ ጋር ተዳምሮ ወደፊት ለሚመጣው የሙዚቃ አብዮት ብቁ አደረገው። ኤልያስ ወደ ፕሮፌሽናል ሙዚቃው ዓለም የገባው መጀመሪያ ላይ ሜዲ ግሩፕ በተሰኘው የሙዚቃ ባንድ ውስጥ በመሳተፍ ነበር። በዚያም የራሱን ልዩ የቅንብር ስልት ማሳየት ጀመረ። የኢትዮጵያን ባህላዊ ቃናዎች ከዘመናዊው ጃዝ፣ ሮክና ፖፕ ሙዚቃ ጋር ለማቀናጀት የሄደበት መንገድ በወቅቱ ለነበሩት አንጋፋ አቀናባሪዎች ሳይቀር አዲስ ነበር። መጀመሪያ ላይ ስራዎቹን ለገበያ ሲያቀርብ ብዙዎች ይህ የኢትዮጵያ ሙዚቃ አይደለም ብለው የተጠራጠሩበት ጊዜም ነበር። እሱ ግን በራዕዩ ጸና። የጥበብ ጉዞ ጅማሬ ቀላል ባይሆንም የመጀመሪያዎቹ ስራዎቹ ግን ለኢትዮጵያ ሙዚቃ አዲስ ንፋስ ይዘው መጡ። ኤልያስ መልካ የድምፃውያን ፋብሪካ ተብሎ ቢጠራ ማጋነን አይሆንም። በ1990ዎቹ አጋማሽና በ2000ዎቹ መጀመሪያ ላይ የኢትዮጵያ ሙዚቃ ገበያ በኤልያስ መልካ ስራዎች ተጥለቀለቀ። የቴዲ አፍሮ አቦጊዳ አልበም ሲወጣ የኢትዮጵያን ሙዚቃ ኢንዱስትሪ ያናወጠው። ከዚህም ታሪካዊ ስራ ጀርባ የነበረው ደግሞ ኤልያስ መልካ ነበር። የቴዲ ድምጽና የኤልያስ ቅንብር ተደባልቀው አዲስ ታሪክ ሰሩ። ጎሳዬ ተስፋዬን ሳታውቂው በሚለው አልበም ያገነነው ኤልያስ ነው። እንደ ዘሪቱ ጌታሁን፣ ሐመልማል አባተ፣ ኤፍሬም ታምሩ፣ ኩኩ ሰብስቤ፣ ሚካኤል በላይነ፣ ይሁኔ በላይና ሌሎችም እጅግ ብዙ ድምፃውያን የስኬታቸው መሰረት የኤልያስ እጅ ነው። ኤልያስ ሙዚቃን ዝም ብሎ አያቀናብርም። እያንዳንዱን ግጥም ያነባል፣ ይተነትናል። ከዚያም ለዚያ ግጥም የሚሆን የራሱን ዓለም ይፈጥራል። አንቺ ሆዬን ከዘመናዊ ቃና ጋር ሲያዋህደው የሚፈጥረው ድምጽ የብዙዎችን ጆሮ ማረከ። ኤልያስ በስራው ላይ እጅግ ጥንቁቅ ነበር። አንድን ስራ ካላመነበት ለገበያ አይለቅም። አንዳንድ ጊዜ አንድን አልበም ለማጠናቀቅ ዓመታትን ይፈጅ ነበር። ምክንያቱም እሱ የሚፈልገው ጥራት እንጂ ብዛት አልነበረም። በግል ባህሪው ትሁት፣ ዝምተኛ ግን ደግሞ በስራው ላይ እጅግ ቁጥብና ጥንቁቅ ነበር። ከሚዲያው ራሱን አርቆ በስራው ብቻ መነጋገርን ይመርጥ ነበር። ሌላው የሚገርመው ለገንዘብ የነበረው ግዴለሽነት ነው። ብዙ ወጣት ድምፃውያን ተሰጥኦ ኖሯቸው ገንዘብ ሲያጡ ኤልያስ ይህ ድምጽ ለሀገር ቅርስ ነው በማለት በነፃና በገዛ ገንዘቡ ያቀናበረላቸው ስራዎች ቁጥር ስፍር የላቸውም። ኤልያስ ለጥበብ የቆመ እውነተኛ የጥበብ ሰው ነበር። ይህ ሁሉ ስኬትና ዝና ባለበት ወቅት ግን ኤልያስ ከጤናው ጋር ትልቅ ትግል ውስጥ ነበር። ኤልያስ ለረጅም ጊዜ በስኳርና በኩላሊት ህመም ሲሰቃይ ቆይቷል። ህመሙ በጸናበት ወቅት እንኳን ስቱዲዮውን አይለቅም ነበር። መስከረም 24 ቀን 2012 ዓ.ም መላው ኢትዮጵያውያንን ያስደነገጠ ዜና ተሰማ። በድንገት ከዚህ ዓለም በሞት ተለየ። ብዙዎች አሟሟቱ በሕክምና ቸልተኝነት ነው በሚል በወቅቱ ከፍተኛ ቅሬታ ቢያቀርቡም የሕክምና ሪፖርቱ ግን በህመሙ ምክንያት መሞቱን ገልጿል። ኤልያስ ከመሞቱ ጥቂት ቀናት በፊት ለጓደኞቹ ብዙ ስራዎች አሉኝ ገና አልጨረስኩም ይላቸው እንደነበር ይነገራል። በእርግጥም ኤልያስ ገና ብዙ ሊያበረክት የሚችልበት እድሜ ላይ ያለ መሄዱ ለሀገራችን ትልቅ ኪሳራ ነበር። የቀብር ስነ ስርዓቱ በቅድስት ሥላሴ ካቴድራል በታላላቅ ሰዎችና በሺዎች በሚቆጠሩ አድናቂዎቹ ታጅቦ ተፈጽሟል። ኤልያስ መልካ ቢሞትም ስራዎቹ ግን ህያው ናቸው። ዛሬም ድረስ በየቤታችን በየመኪናችንና በየሬዲዮ ጣቢያው የሚሰሙት ድንቅ ሙዚቃዎች የሱን ህያውነት ያረጋግጣሉ። ኤልያስ ለኢትዮጵያ ሙዚቃ ህይወቱን የሰጠ ሰማዕት ነበር ቢባል ማጋነን አይሆንም። የትዝታ ኢንተርቴይንመንት ቤተሰቦች እናንተስ ስለ ኤልያስ መልካ የምታስታውሱት ትልቁ ነገር ምንድነው? የትኛው ስራ ይበልጥ ይነካችኋል? ሐሳባችሁን በኮሜንት ላጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግና ለኤልያስ መልካ አድናቂዎች በማጋራት የዚህን ታላቅ ሰው ታሪክ ለብዙዎች አድርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ስንታለም ነበረ ካንቺ ጋር ፍቅርሽን እንደራስ ያመኘ አልቻልኩም ልረሳሽ ጨክኜ ምን ሰው አለኝ ብዬ ችዬ ለይሻለሁ ቢገባሽ ከልቤ ዛሬም ወድሻ
ትዝታ ኢንተርቴይንመንት ትዝታ ኢንተርቴይንመንት ዘና ፈታ የሚሉበት ሁሉን በአንድነት የሚያገኙበት ሚዲያ ነው። ትዝታ ኢንተርቴይንመንት ፈታ ይበሉ ይሎታል። ትዝታ ኢንተርቴይንመንት ማዳን ሲቻነኝ ችላ ብለሽኛል እኔ ሳልከፋ ምንድነው ቅሬታ